የህልም ባሌን ባገኘሁት። ክፍል 6 ጸሐፊ ፎዚያ መሐመድ። ሰዓቱ መሽቷል፣ ግን የሰው ትርምስና ግርግር የቀን ያህል ሆኗል። አዳርም አይተኛም። ሴቶች ወጥ ሲሰሩ፣ ወንዶች ሴቶችን ሲጠብቁ ያድራሉ። እኛም መኝታ ቤት ገብተን የሙሽራ ቀሚስ እየለበስን በማን ላይ ያምራል ብለን ፉክክር ይዘናል። ሁኔታችን አሳቃትና ኢክሩ ሁላችሁም ታምራላችሁ የኔ ውቦች። አሁን ግን እንተኛ፣ መሽቷል፣ ነገ ጧት መነሳት አለብን ብላ እኔና ኢክሩ አንድ ላይ ነቢ ከሀዩ ጋር አብረው ተኙ። በተኛንበት ሆነን ስናወራ እኩለ ሌሊት ደረሰ። ኢክሩ በሀሳብ ተጓዘች። ኢኩ ትተሽኝ የት ሄድሽ ብዬ ከሀሳቧ አባነንኳት። ነገ እኮ በዚህ ሰዓት ከአኑ ጋር ነኝ አለች። ግን አስባው ሳይሆን ድንገት ከአፏ አምልጦ እንደሆነ ማፈሯ ያስታውቃል። የነገው የአንዋር አዳር አስጨንቋታል። ሀሀሀ በይ ነገ ሲደርስ ትናንት ኢማን ጋር ነበርኩ እንድትይ አደራ አልኳትና ተሳስቀን እኔ ትቻት ተኛሁ። ኢክሩ ግን ሀሳቡ ያስተኛት አይመስለኝም። ጠዋት ስትነሳም ሰው አይሆንም እንዳለ ነው። የነ ኢክሩ ቤት በሰው ተጨናንቋል። ስለዚህ ሙሽራው አንዋር መጥቶ እስኪወስዳት እኛ ቤት እንድትቆይ ተስማምተን ወደ እኛ ቤት ሄድን። ሁሉንም እንደምንፈልገው አረግን። ከጨረስን በኋላ በየተራ ሻወር ወሰድን። መዘጋጀት ጀመርን። ወደ 4 ሰዓት አካባቢ ጓደኞቿ አጃቢዎቿ መምጣት ጀምረዋል። ቤቱ ሞቅ ሞቅ ማለት ጀመረ። የምሳ ሰዓት እስኪደርስ በጅባስ ድምፁን ከፍ አድርገን ነሽዳውን ለቀቅ ነው። የምሳ ሰዓት ደረሰ። አጃቢዎች ምሳ እየበሉ ወደ ሙሽሪት መምጣት ጀምረዋል። የጀማዓ ልጆች ተሰባሰቡ። ጅባሱን አቆሙና በዱቢ ታጀብን። በራሳችን ነሽዳ ማለት ጀመርን እየተቀያየርን። እስኪ ሁላችንም ትዳር ግቡበት፣ አታዩም ኢኩዬ እንዳማረባት። ዘንድሮም አጃቢ ካቻምናም አጃቢ፣ እጣችን አውጣው ያረቢ ያረቢ። ኩሉም አልካልም ሰላም አለይኩም ለምኔ ሰላም አላ ኡስታዝ አቡበክር ሰላም አላ ባየሁበት አይኔ ሰላም አላ። ይህ ግጥም የምንጠቀመው አቂዳችን ለመግለጽ ነው። ምክንያቱም ሀገራችን ኮምቦልቻ የአህባሾች ዋና መፍለቂያ በመሆኗ ምክንያት በተሳሳተ አቂዳ ማህበረሰቡን በጥሜት ጎዳና አስገብተው ከእነሱ አቂዳው ውጭ ያለን ሰው ውሃብያ ነው፣ ካፊር ነው፣ የእነሱ ኢባዳ የማስመሰል ነው፣ አላህ አይቀበለውም ብለው በአላህ ላይ ድንበር ሲያልፉ ይስተዋላል። የባሪያን ስራ መርማሪና አዋቂ ራሱ አላህ ሆኖ ሳለ እነሱ ግን አላህ አይቀበላቸውም ብለው ደምድመዋል። የጀነት መግቢያ ካርድ በእጃቸው ያለ እስኪመስል ድረስ በራሳቸው ተማምነው ተኩራርተው ሲናገሩ በሀፍረት ያሸማቀቃሉ። ሱብሃንአላህ። እኛም ባገኘነው አጋጣሚ ሁሉ ተከታያቸው እንዳልሆን እናሳውቃለን። ለዛም ነው ኡስታዝ አቡበክር አህመድን ነው አሚራችን ብለን ያንጸባረቅ ነው። ማሻአላህ። ኡስታዝ አቡበክር አህመድ የዚሁ የወሎ መዲና እንብርት የሆነችው የደሴ ከተማ ተወላጅ ነው። አቡበክር አህመድ አላህ ይረህማቸው እና የሼህ አደም ተማሪ፣ በታላቁ አረብ ገንዳ መስጊድ ቂራአቱን በመቅራት ያሳለፈ ምርጥ ኡስታዛችን ነው። አቡበክር አህመድ ደሴ ከተማ ላይ በተለያዩ መስጊዶች ዳዕዋ ሲያደርግ እንዴት ደስ ይል ነበር። ወያኔ ከተወለደበት ሀገር ደሴ ከተማ አፈናቅሎ ለዲኑ ሲል 5 ዓመታትን
የተሰቃየ አሁን ደግሞ ከእስር ወጥቶ በፊት ያሰቃዩኝ ግፍ የሰሩኝን አፉ ብያለሁ እያለ የምናከብረው ወሎዬ የውቧ ከተማ የወሎ እምብርት የደሴ ከተማ ልጅ ነው አቡበክር አህመድ። አሁንም ድረስ ኮምቦልቻ ህዝቡን በአህባሽ አስተምሮ የተተበተበ ነው። አህባሽ ወያኔ ያመጣብን የእስራኤል እጅ ስራ የሆነ ኢስላምን የሚመስል ግን ከካፊሮች በላይ ኢስላምን የሚያጠፋ አስተምሮት ነው። ከተለያዩ ሀገሮች የአህባሽ አስተምሮ ኮምቦልቻ ላይ አሁን ድረስ ተንሰራፍቶ ይገኛል። ሰው አህባሽ 7 ዓመታት አስተምሮቱን ሲያስፋፋ ሙስሊሙ ያተረፈው ጫት መቃም እንጂ መስጊድ ሲገነባ፣ የኢስላም ትምህርት ቤት ሲገነባ፣ ቁርአን ሐፊዝ ሲመረቅ አላየንም። ይህ ማለት ሙስሊሙን ለማዳከም ኢስላምን የመሰለ ግን ውስጡን ግን ኢስላም ለማጥፋት የተነሳ አመለካከት የአህባሽ አመለካከት ነው። መቼም አላህ ጌታችን ዲኑን እንደሚጠብቀው በቁርአን ራሱ ነግሮናል እንጂ በእነሱ ክፋት እና ሐሳብ ቢሆን አህባሾች ዲኑን አበላሽተውታል። 44 ነጥብ። አሁን ከእናቶች መልእክት ደረሰን። ባሏ ከመምጣቱ በፊት ጥፍር ተቆርጣለች። ወደ ዳሱ ኢክሩን ይዘን ገባን። ረከቦት ተዘርግቶ ቡና ተፈልቶ ዳቦ ተጋግሮ ኢክሩ ጥፍሯን የሚቆርጧት አግብተው ያልፈቱ እናቶች ናቸው። ጥሩ ገድ ነው ይላሉ። ሳሩን ወተት ውስጥ እየከተቱ ኢክሩን እግር ይቀቧታል። ለወጉ ያክል ጥፍር ይቆረጣል። ከዛ በኋላ ዳቦን ወገቧ ላይ ይቆርሱትና እናቶች ይመርቋታል። ኢክሩ ጥፍር እስክትቆረጥ በነሽዳ እናጅባታለን። ከስንዴ እንክርዳድ ይለቀምለታል። ከውሃ አረንጓዴ ይገፈፍለታል። አሁን ከኢክሩዬ ምን ይወጣላታል? ከቅጠሎች ሁሉ ኮባ ሰፊ ነው። አሁን ኢኩዬ ምኗ ክፉ ነው? የኢኩዬ እናት ውጪ ተከሰሻል። ይችን መሳይ ቆንጆ ማን ውለጅ ብሎሻል? የኢኩዬ እናት ነይ ውጪ ከጓዳ ሷሊህ የወለደ አያጣም እንግዲያ። ጥፍር ቆረጣ አልቆ ወደ ቤት ተመልሰናል። ወደ 9 ሰዓት አካባቢ አንዋሬ ከነ አጃቢው ከደሴ ከተማ መጣ። በወጣት የታጀበ ብዙ ግሩፕ ያሉት ሚዜዎች አንድ አይነት የተለያዩ የለበሱ ሚዜው አሁን እኔ ብሞት እንዴት አንድ ሞት ነው ወይ የትዳር ሀያት አንድ ቀን ሳላይ የትኛው ጾምሽ ነው የትኛው ዱዓሽ አንዋርን መሳይ ቆንጆ አላህ የሰጠሽ ያገባም ገባ ያላገባም ገባ ሚዜው ብቻ ቀረ ሻወር እየገባ አታገባም ወይ አታገቢም ወይ አጥር መሄድ አይበቃህም ወይ በመንገድ መንጋጋት አይበቃህም ወይ ምሽት 3:45 አኑ ታላቅ ፊልሚያ አለው እኛ አላገዝነውም የኛ ሙሽሪት አላህ ይሁንሽ አንዋር ስልጡን ነው ሽሮ አይበላልሽ ረብዙ ተጨፈረ። ከዛ ውጭ በሉ ተብለው አጃቢው ተቀመጡ። ለሚዜዎቹ ለሙሽሮቹ ዶሮ ወጥ ቀረበ። ለአጃቢ ሁሉ በሉ የዶሮ ማንሻ ተብሎ 600 ብር ተቀበልን። ይሄ የወሎ ባህላችን ነው። ወሎየነት መገለጫችን ነው። አኑ ከበሉ በኋላ አጃቢው በዱቤ መጨፈር ጀመሩ። ልጅቱን ስጡን ነው። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትረፍረፍ ይበልኝ እያልኩኝ ለዛሬ ይዤት የቀረብኩት ቪዲዮ ይህን ይመስላል። ቀጣይ ክፍል 7 ይቀጥላል። እስከዛው ሁላችሁም በያላችሁበት ሰላማችሁ ብዙ ትረፍረፍ